የድንቁርና ጌቶች በኢትዮጵያ። ጤና ይስጥልን የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? ከዚህ ቀጥሎ ወደ እናንተ የምናቀርበው መሰናዶ የድንቁርና ጌቶች በኢትዮጵያ በሚል ርዕስ የሕፃናት ስፔሻሊስት ሐኪምና የሕክምና ተመራማሪ በሆኑ ዶክተሮች የተጻፈን አንድ ጽሑፍ ይሆናል። ይህ ጽሑፍ በዶክተር መዝገበ ኃይሉ የሕፃናት ስፔሻሊስት ሐኪምና በዶክተር ሽመልስ ሁሴን የሕክምና ተመራማሪ በእነርሱ የቀረበ ነው። ጽሑፉን ያገኘነው ከመሰረት ሚዲያ ላይ ሲሆን በዚህ መሰናዶ ላይ የሚነሱ ማናቸውም መረጃዎች ሆነ ሐሳቦች የጸሐፊዎቹ እንጂ አዲስ ኢንሳይደር ምንም አይነት አቋም ያልያዘባቸው መሆኑን አስቀድመን እንገልጻለን። እነሆ ወደ መሰናዷችን። ኢትዮጵያ ከድህነት ለመውጣት የምታደርገው ጉዞ ብልህ አስተሳሰቦችንና እውነቶችን መሰረት ያደረገ ግንዛቤን ይጠይቃል። ሆኖም ግን በተለይ አሁን አሳሳቢ የሆነ አዝማሚያ እየታየ ነው። አንዳንድ ፓስተሮች ራሳቸውን የእውነት ዳኛ አድርገው በመሾም በጌታ ነገረኝ ስም የተሳሳተ መረጃ እያሰራጩ ነው። ይህ ድርጊታቸውም ብዙውን ጊዜ በወቅቱ ፈር አልባ መንግሥት ቢያንስ በዝምታ ይደገፋል። ይህ አደገኛ ትስስር እንደ ዮናታን አክሊሉ ያው ፓስተር ወይም ነቢይ ወይም አገልጋይ ነው። እንደሱ ያሉ ሰዎች ማስረጃ በሌላቸው ግን ከጌታ ነገረን በሚባሉ ታላላቅ ዲስኩሮች ሕዝብን እንዲያታልሉ ያስችላቸዋል። ያልተማሩ ምስኪኖችን በመበዝበዝና በእውነታ ላይ የተመሠረተ ጠያቂ ማኅበረሰብን በማዳከም ላይ ይገኛሉ። እንደ ዮናታን ያሉትን ሀገደሎች የድንቁርና ጌቶች እንላቸዋለን። እነዚህ የድንቁርና ጌቶች አመክንዮንና ሳይንሳዊ ስምምነትን የሚጻረሩ መሠረተ ቢስ ዲስኩሮችን ያቀርባሉ። ፓስተር ዮናታንን ለምሳሌ እንዲህ ሲል ሰማን። የኢትዮጵያ ግማሽ ያህሉ ዶክተሮች ዲግሪያቸው የውሸት ነው የሚል። ይህ ፍጹም ውሸት ነው፣ ከንቱ ወሬ ነው። እነዚህ የድንቁርና ጌቶች ራሳቸው ስለሚያሳስቱ የሕክምና ባለሙያም እንደዛ ይመስላቸዋል። ግማሾቹ ሐሰተኛ መሆናቸውን ማንም አላረጋገጠም። እነዚህ ፓስተሮች እውነተኛ ባለሙያዎችን በማጥላላት ቅዱስ መስለው መታየት ብቻ ነው የሚፈልጉት። እውነታው የኢትዮጵያ ጤና ባለሙያዎች ለብዙ ዓመታት ያጠኑና በአስቸጋሪ ሁኔታም ጠንክረው የሚሰሩ መሆናቸው ነው። ሕክምና ለመግባት ሲጀመር ጎበዝ፣ ጥሩ ጭንቅላት ያለህ መሆን አለብህ። ማንም የሚገባበት ዘርፍ አይደለም። ለምሳሌ በአብዛኛው ሕክምና የሚገቡት ተማሪዎች በማትሪክ ውጤታቸው 4 ያመጡ ናቸው። የትኛው ፓስተር ነው እስኪ 4 የማትሪክ ውጤት ያለው? በተጨማሪም ይህ ፓስተር ተከታዮቹን ሰዎች በመድኃኒትና በሕክምና የሚድኑት በዶክተሮች ሕክምና ሳይሆን ጌታ ተአምር ስለሠራ ነው ብሏል። ሁሉም የጌታ ነው ማለት ሰዎች እርዳታ በሚያስፈልጋቸው ጊዜ ሆስፒታል እንዳይሄዱ ሊያደርግ የሚችል አደገኛና በዘበዛ የሆነ ዲስኩር ነው። ሐኪም ያድናል፣ ሕክምና ያድናል። የእነዚህ ፓስተሮች ግብዝነት ግን አጃይብ ነው። ምንም እንኳን ስለ ሕክምና ባለሙያዎች መጥፎ ነገር ቢናገሩም እንደ ዮናታን ያሉ ሰዎች በይፋ ከሚወግዟቸው ዶክተሮች የሕክምና አገልግሎትን በተደጋጋሚ ይፈልጋሉ። መለኮታዊ ጣልቃ ገብነት በእርግጥም ሁሉን ቻይ ከሆነ ለምን ወደ ጸጉር ንቅለ ተከላ ሐኪም ከመሄድ ይልቅ የራሱን መላጣ ጸጉር እንዲመልስለት አልጸለየም? ቅዱስ በሚለው ዘይቱ ቀባቀባ አድርጎ ለምን አላበቀለውም? ምናልባት ቅዱሱ ዘይት አልቆ ይሆን? ይህን የምንለው ዮናታን ጸጉሩን ለማብቀል ምን ያህል ሕክምና እንዳደረገ በቅርብ ስለምናውቅ ነው። በጣም የከፋው ነገር እንደ ዮናታን አክሊሉ ያሉ ፓስተሮች ያልተማሩና ምስኪን ሰዎችን የሚያታልሉበት መንገድ ነው። የድሆችንና የምስኪኖችን ገንዘብ ለመውሰድ የተለያዩ ዘዴዎችን ይጠቀማሉ። ለምሳሌ የገነት ፓስፖርት እያሉ ይሸጣሉ። በባንክ ሂሳቦ ውስጥ የተአምር ገንዘብ እናስገባለንና የመሳሰሉትን ነገሮች ቃል ይገባሉ። ብዙም ያልተማሩና የተስፋ መቁረጥ ስሜት የተጠናወታቸው ዜጎች ለዚህ ማታለል ይወድቃሉ። እነዚህ ፓስተሮች ደግሞ የሰዎችን ድንቁርና ተጠቅመው ሀብታም ይሆናሉ። ተከታዮቻቸው ግን የበለጠ ድሆች ሆነው ይቀጥላሉ። አንዳንዶች እንደ ዮናታን አክሊሉ ያሉ ቤተ ክርስቲያን ለሚሉት ቤታቸው በየከተማው ከመንግሥት መሬት ወስደው ይሸጣሉ፣ ይቸበችባሉ፣ ይከብራሉ። ይህ እምነት አይደለም። በእምነት ስም ስርቆት ነው። በእምነት ስም ማጭበርበር። ፓስተር ዮናታን በተጨማሪ ድሆች ሰነፎች ናቸው ብሏል። ይህ በራሱ ሰነፍ አባባል ነው። የድህነት መንስኤዎችን አለማወቁንና ድንቁርናውን ብቻ ያሳያል። ሰዎች ጠንክረው ስለማይሰሩ ድሆች አይደሉም። የድህነት መንስኤዎች በዓለም ላይ ባሉ ምርጥ ሳይንሳዊ አእምሮዎች ተጠንተዋል። ምርምራቸው እንደሚያሳየው
የድህነት ዋና ዋና ምክንያቶች ከመጥፎ የፖለቲካና በዝባዥ የኢኮኖሚ ስርዓቶች ጋር የተያያዙ ናቸው። ፓስተሩ ሰነፍ ባይሆን የሚከተሉትን የሙያው ሊቆች ሥራዎችን ባነበበና ባልተሳሳተ ነበረ። ዴቨሎፕመንት አስ ፍሪደም ባይ አማርትያ ሴን ኤንድ ዋይ ኔሽንስ ፌል፣ ዘ ኦሪጂንስ ኦፍ ፓወር ፕሮስፔሪቲ ኤንድ ፖቨሪቲ ባይ ዳሮን አክሞግሉ ኤንድ ጄምስ ሮቢንሰን የተጻፉትን ባነበበም ባልተሳሳተ ነበረ። የድንቁርና ጌቶች ጠለቅ ብሎ የማሰብ ችሎታ ማጣት ወይም ላክ ኦፍ ክሪቲካል ቲንኪንግ ለግልብ ድምዳሜ እንደሚያጋልጣቸው በሳይንስ የታወቀ ነው። እሱም ሂውሪስቲክ ፋላሲ ይባላል። ለድንቁርና ጌቶች ጆሮን በሚበሳ የድምፅ ማጉያ መጮህ እውነት ነው። ሳይንስ ሰፊ ንባብ፣ ማስረጃን መሠረት ያደረገ ትንተናና የአእምሮ ተግሳጽን ይጠይቃል። በድንቁርና ጌቶች አካሄድ ውስጥ ሳይንሳዊነት የለም። በምትኩ በአንድ መጽሐፍ ላይ ተጣብቀው ብልህ ለመምሰል ትርጉሙን ያዛባሉ። ከዚያም ነገሮችን በጌታ ነገረን ስም ይፈጥራሉ። በሳይንስ ውስጥ ማስረጃ ያስፈልጋል። ብዙ ሙከራዎች፣ ጥርጣሬዎች፣ ትችቶች፣ መረጃዎችና ተጨማሪ ሙከራዎች ያስፈልጋሉ። የድንቁርና ጌቶች ግን ወደ አእምሮአቸው የመጣውን ሁሉ ይናገራሉ። ይህ ንጹሕ ድንቁርና ነው። ሳይንስና ሃይማኖት የተለያዩ መሆናቸውን መረዳት አስፈላጊ ነው። ፓስተሮች የሚያውቁት ላይ ማለትም እምነትና የነፍስ ሥራ ላይ ማተኮር ነው ያለባቸው። ሳይንስን ለሳይንቲስቶች መተው አለባቸው። ስለ ሳይንስ ማውራት ከፈለጉ መጀመሪያ ሳይንስን መማር ነው። ነገሮችን ዝም ብሎ መፍጠርና እውነት ነው ማለት የለባቸውም። እንደዚህ መቀላቀል አይሠራም። ማንም ሀገር በፓስተሮች ዲስኩር ምክንያት ጠንካራ ሆኖ አድጎ አያውቅም። እውነቱ ይሄው ነው። እንደ ጃፓን፣ ጀርመን፣ አረብ ኤምሬትስ ወይም አሜሪካ ያሉ ሀገሮችን ተመልከት። በሳይንስ፣ በቴክኖሎጂ፣ በትምህርትና በአዳዲስ ሐሳቦች አደጉ እንጂ ፓስተሮች ጫጫታ በማድረጋቸው አይደለም። መቼስ በቁም ነገር ቦታ ኖሮት። በተጨማሪም እነዚህ ፓስተሮች የሚያሳዩን የቅንጦት ቁሳቁሶች የሳይንስ ፈጠራ ውጤቶች እንጂ የሃይማኖታዊ ተአምራት አይደሉም። ሳይንቲስቶችና ሳይንሳዊ ሰዎች እነዚህ ፓስተሮች የሚኮፈሱባቸውን ቁሳቁሶች ሰርተዋል። ፓስተር በጩኸት ሃሌሉያ በማለት ስልክ፣ አውሮፕላን ወይም ሮቦት ወይንም መኪና ሰርቶ አያውቅም። ዘመኑ ተበላሸና የአሁኑ የኢትዮጵያ መንግሥት ለእነዚህ ለድንቁርና ጌቶች የሚሰጠው ግልጽ ድጋፍ በእጅጉ አሳሳቢ ነው። የሕዝብ መድረኮችን በመስጠትና በቂ ቁጥጥር ባለማድረግ ጎጂ ተጽዕኖአቸውን ያጎላል። የተሳሳተ መረጃ እንዲያሰራጩና ተጋላጭ ማኅበረሰቦችን ያለ ገደብ እንዲበዘብዙ ያስችላቸዋል። ይህ ድጋፍ በእውነታ ላይ የተመሠረተ ተራማጅ ማኅበረሰብ ለመገንባት የሚደረገውን ጥረት ያዳክማል። ለኢትዮጵያም እድገት ከፍተኛ አደጋ ይፈጥራል። በማጠቃለያም እንደ ዮናታን አክሊሉ ያሉ የድንቁርና ጌቶች ብዙውን ጊዜ በተባባሪ መንግሥት የሚበረታቱም በኢትዮጵያ አደገኛ ኃይልን ይወክላሉ። ያልተማሩትን በመበዝበዝና በእምነት ስም ከጌታ ተነገረን ስም ድንቁርናን በማስፋፋት ላይ ናቸው። የእነሱ መሠረተ ቢስና ኢሳይንሳዊ ድስኩሮች በባለሙያዎች ላይ የሚያቀርቡት ማስረጃ የለሽ ውንጀላዎችና አታላይ ድርጊቶች በተጋላጭ ምስኪን ማኅበረሰቦች ላይ ከባድ ጉዳት ያደርሳሉ። ሳይንስና ሃይማኖት የተለያዩ መስኮች ናቸው። የድንቁርና ጌቶች በሳይንሳዊ ጉዳዮች ላይ አስተያየት ለመስጠት የሚያስችል ዕውቀትም የማሰብ ችሎታም የላቸውም። በራሳቸው ዘርፍ ላይ ማተኮርና ሳይንስን ለባለሙያዎች መተው አለባቸው። የኢትዮጵያ እድገት የሚታሰበው በሳይንሳዊ አስተሳሰብና አሰራር እንጂ በእነዚህ የድንቁርና ጌቶች የተረት ተረት መንገድ አይደለም። ከተቻለ ፖሊስ የድንቁርና ጌቶቹን ማጭበርበር ለማስቆም ጣልቃ መግባት አለበት ብለዋል ጸሐፊዎቹ የሕፃናት ሕክምና ስፔሻሊስቱ ዶክተር መዝገበ ኃይሉና የሕክምና ተመራማሪው ዶክተር ሽመልስ ሁሴን። ውድ የአዲስ ኢንሳይደር ቤተሰቦች የድንቁርና ጌቶች በኢትዮጵያ በሚል ርዕስ በዶክተሮቹ የተከተበውና ወደ እናንተ ያደረስነው መሰናዶ ያደመጣችሁትን ይመስል ነበረ። ስላዳመጣችሁን እናመሰግናለን። በሌሎች መሰናዶዎች እስክንገናኝ ቸር ቆዩን።